ሰላም ቤተሰብ እንዴት ናችሁ? ዛሬ እንግዲህ በፓርት ቱ አሴምብሊንግ ኮምፖነንትስ ኦፍ ዴስክቶፕ በሚል ርዕስ ተገናኝተናል። ፓርት ዋን ላይ ያየናቸውን እያንዳንዳቸውን እንዴት ነው አሴምብል የምናደርገው የሚለውን ነው በዚህ ፓርት የምንመለከተው። ስለዚህ ወደ መጀመሪያው ስንመጣ ፓወር ሳፕላይ አለ። ከዚህ እንደምታዩት ፓወር ሳፕላይ አለ። ክሊክ ታደርጋላችሁ። ከዚህ ሌፍት አሮ እና ፑሽ ዳውን አሮ እንዲሁም ራይት አሮ አሉ። ሮቴት እያደረጋችሁ ፑሽ ዳውን አሮውን ክሊክ ስታደርጉ ፓወር ሳፕላያችሁ በዚህ መልኩ ኢንሰርት ይደረጋል። እዛ በኋላ ፓወር ሳፕላይ ስክሪን ወይም ደግሞ ብሎኖች አሉ፣ እነሱን እናስራለን። ቀጣይ የምናየው ማዘር ቦርዱ ነው። ማዘር ቦርድ ኢንስታሌሽን እናያለን። ማዘር ቦርዱ እንዴት ነው ኢንስታል የምናደርገው? ራም አለ። ራሙ ላይ ክሊክ እናደርጋለን። እንዲሁ አሮዎቹን ሮቴት በማድረግ ፑሽ ዳውን አሮ እንነካለን። ከዛ ራማችን ኢንስታል አደረግን። ራምቱንም በተመሳሳይ ኢንስታል እናደርጋለን። በዚህ መልኩ ራምቱን ኢንስታል አደረግን። ከዛ ማን አለ? ሲፒዩንም ኢንስታል እናደርጋለን። ሲፒዩ ኢንስታል እናደርጋለን። በዚህ መልኩ ኢንስታል አደረግን። በነገራችን ላይ እዚህ ላይ ገለጻ ማላደርግላችሁ ፓርት ዋን ላይ ገለጻ ስላደረኩበት እዚህ ጋር እንዴት ነው አሴምብል የምናደርገው የሚለውን ፓርት ብቻ ማሳያችሁ ማለት ነው። ከዛ ተርሚናል ኮምፓውንድ አለ። ተርሚናል ኮምፓውንዳችን ደግሞ ሂሲንክን ከሲፒዩ ላይ ኢንስታል ለማድረግ የሚያገለግል ወይም ደግሞ አጣብቆ የሚይዝልን ነው። ከዛ ሂሲንኳን ክሊክ እናደርጋለን። ከዛ ሂሲንኳ ደግሞ ከማዘር ቦርዱ ምን ታገኛለች? ፓወር የምታገኝበት አለ። ይህን ኮኔክት እናደርጋለን። ኮኔክት አደረግ። ከዛ ይህን እንደጨረስን የት እንሄዳለን? አዳፕተር ካርድስ ወዳልናቸው እንሄዳለን። አዳፕተር ካርድስ ጋር ኒክ አለ፣ ኔትወርክ ኢንተርፌስ ካርድ ያልነው። ይህንም ብሎን እናስራለን ወይም ደግሞ ኢንስታል እናደርጋለን። ከዛ ዋየርለስ ኒክ ደግሞ አለች። ዋየርለስ ኒክ እችንም በስክሪን እናስራለን። ከዛ ቪዲዮ አዳፕተር ካርድ አለ። ቪዲዮ አዳፕተር ካርድ ይህም በተመሳሳይ በስክሪው እናስራለን። ጨረስን ማለት ነው። ከዛ ማን አለን? ኢንተርናል ድራይቭስ ያልናቸው ማለት ነው። ኢንተርናል ድራይቭስ ስንል ኤችዲዲ ወይም ደግሞ ሃርድ ዲስክ ድራይቭ ያልነው አለ። እሱን ኢንስታል እናደርጋለን በዚህ መልኩ። ይህንም በስክሪው እናስራለን። ከዛ ኦፕቲካል ድራይቭ አለ። ኦኬ እንላለን። ከዛ ምን አለን? ድራይቭ ኢን ኢንተርናል የሚለውን ክሊክ እናደርግና በዚህ መልኩ ኦፕቲካል ድራይቫችን ምን እናደርጋለን? ኢንሰርት እናደርጋለን። ከዛ በስክሪው እናስራለን። በስክሪው አሰር። ከዛ ማን አለን? ፍሎፒ ድራይቭ ብል ክሊክ ነው የምታደርጉት ከዚህ ጋር ዜን በስክሪው አሰርን። ከዛ ማንቀረን ይሄ ኦኬ እንላለን። ከዚህ ጋር ስጨርሱ ኦኬ የሚል ምልክት ይመጣላችኋል። ስለዚህ ኢንስታሌሽናችሁ ትክክል መሆኑን ነው የሚገልጽላችሁ ከዚህ ጋር ማለት ነው። ከዛ ኢንተርናል ኬብልስ የሚሉትን ክሊክ እናደርጋለን። ኢንተርናል ኬብልስ ከዚህ ጋር ፓወር ሳፕላይ ላይ ያሉ ኬብሎች ከማዘር ቦርዱ ከሃርድ ዲስኩ እንዲሁም ደግሞ ከፍሎፒ ድራይቭ ሌሎቹ ጋር ኮኔክት የሚደረግበት ፓርት ነው። ከዚህ ጋር ክሊክ ስታደርጉ ቦታውን ያሳያቸዋል። የት ጋር ኮኔክት እንደሚደረግ ወይም ደግሞ ኢንስታል እንደሚደረግ ያሳያቸዋል። እናንተ ራይት ሌፍት እና ፑሽ ዳውን አሮ በመጠቀም ኮኔክት ማድረግ ነው። እዚህ ጋር ክሊክ ስታደርጉ የት ጋር ነው ፕሌሱ የሚለውን ኢንዲኬት ያደርጋቸዋል። እንዲሁ በተመሳሳይ መልኩ እያንዳንዶቹን ምን እናደርጋለን?
ኮኔክት እናደርጋለን። ያው ገለጻው ፓርት ዋን ላይ በደንብ ስለተቀመጠ እዛ ጋር ትረዱታላችሁ ብዬ ኤክስፔክት ስላደረኩ ነው። ሶ ኢንተርናል ኬብል ኮኔክት አረግ። ከዛ ማን ይቀረናል? ፓታ ኬብልስ። ፓታ ኬብል ያልነው ማለት ነው። ፓታ ኬብላችን በዚህ መልኩ ኢንስቶል አደረግን። ፓታ ኬብላችን ያው ሮቴት እያደረጋችሁ ሂት እስከሚያደርግ ወይም ደግሞ ትክክለኛ ፖዚሽን እስከሚያገኝ ትራይ ኤንድ ኤረር መሞከር ነው እናንተ መጀመሪያ ስለሆነ። እዛ ፍሎፒ ኬብል አለ። ፍሎፒ ኬብል ይህንም ኢንሰርት አደረግ ወይም ኮኔክት አደረግ። ሶስተኛው ኬብላችን ማን ነው? ሳታ ኬብል። ሳታ ኬብላችን ይህን ይመስላል። ሳታ ኬብል ኮኔክት አደረግን። ጎልደን ሳይን የሚያሳያችሁ ወይም ደግሞ የወርቃማ ምልክት የሚያሳያችሁ ከየትኛው ቦታ ላይ ኮኔክት እንደሚያደርግ ኢንዲኬት እያደረጋችሁ ነው። ስለዚህ ኦኬ እንላለን። ኢንተርናል ኬብላችን ኮሬክትሊ ኢንስታል አድርገን ጨርሰናል ማለት ነው። ግን ማን አለ? ኤክስተርናል ኬብልስ የምንላቸው ኤክስተርናል ኬብልስ ኢንክሉዲንግ ኬዝ ፓነል። ኬዝ ፓነል ስንል ከበር የምናደርገው ነው። ከዛ ብሎኖቹን እናስራለን። ሞኒተር ኬብል አለ። ሞኒተር ኬብል በዚህ መልኩ ኮኔክት እናደርጋለን። ከዛ ማን ቀረን? ወደ ማውዝ እንመጣለን። ያው ያሁኑ ወይም ደግሞ ሞደርን ማውዝ ኬብሉ ዩኤስቢ ታይፕ ነው። ይሄኛውን ያው የምታዩት ይሄኛው ኦልደስት ታይፕ ነው። ቨርቹዋሊ ነው እኛ እየሰራን ያለ ነው። ይቺ ደግሞ ምንድነች? ይህ ማውዝ ነች። ይህ ማውዝ ነች። ሌላ ዩኤስቢ ኬብል የፕሪንተር ኬብል ሊሆን ይችላል። የስልክ ቻርጅ የምናደርግበት ሊሆን ይችላል። ወይም ዳታ ትራንስፈር የምናደርግበት ሊሆን ይችላል። ይሄ ኬብል ማለት ሌላው ኔትወርክ ኬብል። ኔትወርክ ኬብል ይህን ይመስላል። ያው ገለጻው ፓርት ዋን ላይ አሁንም በድጋሚ እንድታስታውሱት ለማስታወስ እፈልጋለሁ። እዛ ዋይርለስ አንቴና ናት፣ ዋይፋይ ሳፖርት እንዲያደርግ የሚያደርገው ማለት ነው። ፓርቶች ነች የመጨረሻው እና ሁሉም ኬብሎች ወይም ፓርቶች ወይም ኮምፖናንቶች ኮኔክት አድርገን ከጨረስን በኋላ መጨረሻ ላይ ኮኔክት የምናደርገው ምንድነው? ፓወር ኮርድ ወይም ደግሞ ፓወር ኬብል የምንለው ነው። ምክንያቱም ይህን መጨረሻ ላይ የምናመጣው እያንዳንዶቹን ኮምፖናንቶች ኮኔክት በምናደርግ ሰዓት ዳሜጅ እንዳይገጥመን ነው። ቀድመን እሱን ከሰካን በእኛ አካል ላይም እንዲሁም ደግሞ በኮምፖናንት ኦፍ ኮምፒውተሮቹ ላይም ምን ዳሜጅ ወይም ኤሌክትሪካል ሳፖርት የሚያደርጉ ነገሮች ሊኖሩ ስለሚችሉ ዳሜጅ እንዳይገጥመን ነው መጨረሻ ላይ የምናደርገው። አንደኛ ይሄ ነው። ሁለተኛ ደግሞ ፓወር የሚያስተላልፈው ፓወር አንዱ ፓርት ላይ ከሰካነ ምንድን ነው አውቶማቲካሊ ሄዶ ዳሜጅ ወይም ደግሞ መሸከም ከማይችለው አቅም በላይ ስለሚሆን ዳሜጅ ሊከሰት ይችላል በዛን ሰዓት ማለት ነው። ስለዚህ ሁሉም ስቴብል የሆነ ወይም ዲስትሪቢዩት ካደረገ በኋላ ይህ ፓወር ኬብል ወይም ኮርድ ስንሰካው ወደ እያንዳንዱ ፓርት መሸከም በሚችሉት መጠን ፓወር እንዲደርሳቸው የሚያግዘን ፓርት ነው ማለት ነው። ስለዚህ መጨረሻ ይሄ ነው። ሰካን። ስለዚህ ሪያሊቲ ኮምፒውተራችን ይሄን ይመስላል ማለት ነው። ይሄን ይመስላል። ስለዚህ አሁን ሙሉ በሙሉ የምንፈልገውን ዴስክቶፕ አግኝተናል ማለት ነው። ስለዚህ በየቢሮአችን ወይም ደግሞ በየቤታችን ያለው ኮምፒውተር ይሄን ነው የሚመስለው ማለት ነው።
ስለዚህ ስላዳመጣችሁኝ ለዛሬ ፓርት ይህን ይመስላል። አመሰግናለሁ። በቀጣይ እንዴት ነው ይህን መጠቀም የምንችለው ቤታችን ባለው ኮምፒውተር ወይም በስልካችን እንዴት እንጠቀማለን በሚል በፓርት 3 ሃው ቱ ኢንስታል ቨርቹዋል ዴስክቶፕ ኤንድ ዩሲ ብራውዘር የሚለውን እሰራና ሴታፖቹን ሊንክ ላይ አስቀምጥላችኋለሁ። እሱን አወርዳችሁ ዳውንሎድ በማድረግ ቤታችሁ እንዲሁም ደግሞ ስልካችሁ ላይ በቀላሉ መጠቀም ትችላላችሁ ማለት ነው። ስለዚህ ፓርት 2 የነበረን ወይም አሴምብል ኮምፖነንትስ ኦፍ ኮምፒውተር በሚል ርዕስ የነበረን ቆይታ ይሄን ይመስላል። ስላዳመጣችሁኝ በጣም አመሰግናለሁ። ሰብስክራይብ እና ሼር ማድረግን አትርሱ።